ግንባታ ሂደት ጋር ደስተኛም አልነበርኩም። በተከታታይ ዓመታት ከኤምሬትስ ትልልቅ ኮከቦች እየለቀቁ ነው። በውል ማራዘም ቆይታዬ ዙሪያም የነበረው ንግግርም አስደሳች አልነበረም። በዚህ ሁሉ መካከል የዩናይትድ ጥያቄ መጣ። ኤምሬትስ ደርስ የ20 ዓመት ወጣት ነበርኩ። አርሰናል ለተሰጥኦዬ ዕድል የሰጠ ታላቁ ባለውለታዬ ክለብ ነው። 8 ዓመታት በታላቅ ብቃት ስቀጥል፣ በሊጉ ከማራኪ ጎሎች ጋር ሳንጸባርቅ፣ መድፉን በአምበልነት የመምራት ዕድሉን ሳገኝ፣ ሁሉ ነገር ከቬንገር የተፈጸመ ነው። አርሴን ታላቅ አሰልጣኝ ናቸው። ለኳስ ሕይወቴ ስኬት ለነበራቸው ሚና አክብሮቴ ዘላለማዊ ነው። ከአርሰናል ስለቅ ግን ያውም ወደ ዩናይትድ እንደማቀና እያወቁ አንዳች አግራሞት በፊታቸው አላየሁም። ቬንገር በጊዜው ከኤምሬትስ እንድለይ ይፈልጉም ነበር። የመድፉ ደጋፊዎች ዛሬም ድረስ እንደ ይሁዳ እንደ ከሃዲ ቢመለከቱኝም ሁሌም የምኮራበት ከፕሪሚየር ሊግ ዋንጫ ክብር ጋር የተገናኘውበት ውጤታማ ዝውውሬ ነው። በራሪው ደችማን፣ ምትሃተኛው ሆላንዳዊ፣ ከድንቅ የማይጠበቁ ኤሌክትሪክ ጎሎቹ ጋር ሁሌም የሚታወሰው ኮከብ ሮበን ቫን ፐርሲ ከአርሰናል ወደ ማንቸስተር ዩናይትድ የነበረውን ዝውውር ሂደት ይናገራል። Now Robin van Persie with the ball! How about that? Well, you don't need players supporting you when you're blessed with such talent. A most outrageous goal from Robin van Persie. በማንቸስተር ዩናይትድ እግር ኳስ ይተነፈሳል። ወደ ዩናይትድ ለመዛወር እንደዘገየው ይሰማኛል። 20 ቁጥር መለያን ከዩናይትድ ስለብስ 20ኛው የሊጉን ዋንጫ ማሸነፍ ምኞቴን እንደማሳካ ከሰር አሌክስ ፈርጉሰን ተጽዕኖ ጋር እርግጠኛም ነበርኩ። አድርጌዋለሁ። በዛ ሲዝን ከ30 በላይ ጎሎች አገባው። አንዳንዶቹ ድንቅ ናቸው። በተለይ ያቺ ዋዛ ከመሃል ሜዳ በረጅሙ ያሻገረውን ኳስ አየር ባየር ጎል አደረኳት። ፈርጉሰን፣ ሮቢን ይህንን የመሰለ ድንቅ ክላሲክ ጎል እኔ ከዩናይትድ ስልጠና ሳልለያይ በማየቴ ኮርቻለሁ። ቃላችንን ፈጽመናል። ከነዚህ ጩኸታም ጎረቤት የተነጠቅነውን ዋንጫ መልሰን ነጥቀናል። 20ኛው የሊጉ ክብር የዩናይትድ ነው። መጪው ዘመን ፈተና መሆኑ አይቀርም። ከነዛ ሊቨርፑል ከተባሉ ዋና ባላንጣችንም 20 ለ18 ሆነናል። ይህንን ከታላቁ ማንቸስተር ዩናይትድ ጋር በመፈጸምህ ልትኮራም ይገባል። አንተ በዚህ ሊግ ከታዩ ድንቅ ተስጦዎች አንዱ ነህ። ፈርጉሰን በአድናቆት ቃላት አሞካሹኝ። ያ ሞመንት ከዩናይትድ ጋር ፕሪሚየር ሊጉን ያሸነፍኩበት የኳስ ሕይወቴ ሁሌም የማረሳው ድንቅ አጋጣሚ። እኔ እንደ ስቴቨን ጄራርድ አንድ የፕሪሚየር ሊግ ዋንጫ ሜዳሊያ በቤቴ ሳይኖረኝ ከእንግሊዝ እግር ኳስ ከፕሪሚየር ሊግ ኮከቦች አንዱ መባል አልፈልግም ነበር። ከዩናይትድ ጋር ይህንን አሳክቸዋለሁ። ይህ ደግሞ የእግር ኳስ ሕይወቴ ወርቃማው አጋጣሚ ነው። በሕይወት ስኬታማ መሆን ከፈለክ በተግባር ላይ አተኩር። ጠንክረ ስራ፣ እድልህን ተጠቀም፣ የውሳኔ ሰው ሁን። ለነገሮች የምትዘገይ ከሆነ ጊዜ ያመልጥሃል። እኔ በአርሰናል ያለ ምስጋና የዘገየው ይመስለኛል። ከመድፉ ስለይም እንደ ተራ ተጫዋች የውል ማራዘሚያ እንኳን አልቀረበልኝም ነበር። እናም ብዘገይም ወሰንኩ። የአርሰናል ደጋፊዎች